የአርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ ራዲዮ ነው። የአርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ ራዲዮ በኢትዮጵያና ሌሎች የዓለማችን ክፍሎች በአማርኛ ቋንቋ የሚያስተላልፈውን የራዲዮ ስርጭት አሁን ጀመረ። ሰላም ጤና ይስጥልኝ የተከበራችሁ የአርበኞች ግንቦት ሰባት ድምጽ ሬዲዮ አድማጮቻችን፣ የዛሬ የዕለተ አርብ ህዳር 29 ቀን 2010 ዓ.ም የግማሽ ሰዓት መሰናዶቻችንን በዜና እንጀምራለን። የዕለቱን ዜናዎች አርበኛ ተጋይዘራ ዘለቀ እንደሚከተለው ያቀርብላችኋል። መልካም ቆይታ። ከአርበኞች ግንቦት ሰባት ድምጽ ሬዲዮ የዕለቱን ዜና እነሆ። በተለያዩ የኦሮሚያና የደቡብ ክልል ከተሞች የሚካሄደው ህዝባዊ ተቃውሞ እንደቀጠለ መሆኑ ተዘገበ። ዩኒቨርሲቲዎችን ጨምሮ አንደኛና ሁለተኛ ደረጃ ትምህርት ቤቶችም የትግሉ አካል ሆነዋል ተብሏል። በአጋሮ፣ በባሌ ሮቤ፣ በቦረና ተማሪዎች አደባባይ ወጥተው የህወሓትን መንግስት ያወገዙ ሲሆን በቦረና ዞን የሰላማዊ ሰው ግድያ እንዲቆም በመጠየቅ ሰልፍ መደረጉ ታውቋል። በአጋሮ የሁለተኛ ደረጃ ተማሪዎች ባካሄዱት የተቃውሞ ሰልፍ የህዝባዊ ወያኔ ሓርነት ትግራይ አገዛዝ ከስልጣን እንዲወርድና በአጋሮ ዩኒቨርሲቲ ተማሪዎች ላይ የሚደርሰው እንግልት እንዲያበቃ ጥያቄ አቅርበዋል። በባሌ ሮቤ መምህራን አደባባይ በመውጣት ተቃውሞ ያሰሙ ሲሆን በመምህራን ላይ የሚደርሱ ጥቃቶችና በደሎች እንዲቆሙና የመምህራን ደሞዝ እንዲስተካከል እንዲሁም መብቶቻቸው እንዲከበሩ ጠይቀዋል። በሌላ በኩል የሶማሌና ኦሮሚያ ክልሎች ግጭት እስካሁን መቆም ባልቻለበት ቦረና ዞን ህዝቡ የተቃውሞ ሰልፍ ያካሄደ ሲሆን መንግስት ግድያውን የማያስቆም ከሆነ ራሱን ለመከላከል እርምጃ እንደሚወስድም አስጠንቅቋል። የህዝባዊ ወያኔ ሓርነት ትግራይ አገዛዝ ለጅቡቲ የንጹህ መጠጥ ውሃ ሊያቀርብ መሆኑ ታወቀ። የኢትዮጵያ ህዝብ በከፍተኛ የውሃ እጥረት በሚሰቃይበት ሰዓት ኢትዮጵያ ለጅቡቲ በነጻ የምትሰጠው የንጹህ ውሃ አቅርቦት ግንባታ ተጠናቆ በ3 ወራት ውስጥ ሙሉ በሙሉ ለጅቡቲያውያን መዳረስ እንደሚጀምር የአገዛዙ መገናኛ ብዙሃን አስታውቀዋል። ለመጪዎቹ 100 ዓመታት የጅቡቲን የውሃ አቅርቦት ለማሟላት የሚያግዘው ፕሮጀክት በ350 ሚሊዮን ዶላር ወጪ የተሰራ ሲሆን ግንባታውን የጅቡቲ መንግስት ሲያካሄድ የወያኔ ቡድን በበኩሉ ውሃውን በነጻ እንደሚያቀርብ ተዘግቧል። በአሁኑ ወቅት በተለያዩ የጅቡቲ ከተሞች በመጠኑ የውሃ ስርጭት መጀመሩንም በጅቡቲ የወያኔው አምባሳደር አቶ ሻሜፖ ፒታሞ እና የትራንስፖርት ሚኒስትሩ አቶ አህመድ ሺዴ ለጋዜጠኞች አስታውቀዋል። በመዲናዋ አዲስ አበባ፣ አዳማ፣ መቀሌ፣ ጎንደር፣ ሐረር፣ ድሬዳዋ፣ ባህር ዳር፣ ጅጅጋ፣ ሐዋሳን የመሳሰሉ ብዙ ህዝብ የሰፈረባቸው ታላላቅ ከተሞች በንጹህ ውሃ እጥረት ችግር ለዘመናት ተጎጂ ከሆኑት ውስጥ ለቀዳሚነት ይጠቀሳሉ። የኮተቤ አካባቢ ነዋሪዎች ለዓመታት በውሃ እጥረት በመቸገራቸው የአዲስ አበባ ውሃና ፍሳሽ ባለስልጣን በቦቴ ውሃ እያቀረበ መሆኑ መዘገቡ ይታወሳል። በአርባ ምንጭ ከተማ ከግብር ጋር በተያያዘ 6 የህብረት ሥራ ማህበራት አገልግሎት ማቆማቸው ታወቀ። በከፍተኛ የገንዘብ ቀውስ ውስጥ የሚገኘው የህወሓት አገዛዝ ከቀውሱ ለመውጣት በሚጥለው የተጋነነ ግብር የተነሳ በርካታ ዜጎችን ያቀፉ ቢያንስ 6 የህብረት ሥራ ማህበራት አገልግሎት ማቆማቸው ተገልጿል። 230 አባላትን ያቀፈው የጫኖ ሚሌ አትክልትና ፍራፍሬ ማህበር፣ 1180 አባላት የነበሩት የጫኖ ዶርጋ አትክልትና ፍራፍሬ ማህበር፣ 1200 አባላት የነበሩት የጫኖ ጨልባ አትክልትና ፍራፍሬ ማህበር፣ 1480 አባላት የነበሩት የቶሉ ላንቶ ጠንክር የህብረት ሥራ ማህበር፣ 1300 አባላት የነበሩት የቆላ ሸኔ አትክልትና ፍራፍሬ ማህበር፣ 1985 አባላት ያሉት የቆላ ሸሌ አሳ አስጋሪዎች ማህበርና ሌሎች ማህበራት ስራ ማቆማቸውን አባላቱ ተናግረዋል። ማህበራቱ ከአዋጅ ውጪ ከፍተኛ የሆነ ግብር የተጣለባቸው በመሆኑ ስራ ማቆማቸውን ይናገራሉ። የአርባ ምንጭ ከተማ አንደኛ ደረጃ አስተማሪዎችም ተማሪዎቻቸውን ህዝብ እየተገደለና እየተፈናቀለ ባለንበት ሁኔታ ትምህርት በስነ ስርዓት የምትማሩበት ጊዜ ስላልሆነ ወደ ቤት ሂዱ ብለው ተማሪዎቻቸውን ማሰናበታቸውም ታውቋል። ከቅርብ ጊዜ ወዲህ ስርዓቱን እየተቃወሙ ድምጻቸውን የሚያሰሙ መምህራን ቁጥር እየጨመረ መሄዱ ሲዘገብ ሰንብቷል። የተከበራችሁ አድማጮቻችን ለዕለቱ ያልኳቸው ዜናዎች እነኚህ ነበሩ። ከሌሎች ፕሮግራሞቻችን ጋር መልካም ቆይታ።
አሁን ሳምንታዊ ወደ ሆነው የአርበኞች ማስታወሻ ወደ ተሰኘው መሰናዷችን እናልፋለን። የአርበኞች ማስታወሻ በዚህ ዝግጅት የአርበኞች ገድል የሚዘከርበት የአድማጮች በአርበኝነት ዙሪያ የሚያጠነጥኑ ግጥሞችና ታሪካዊ ጽሑፎች የሚስተናገዱበት ሳምንታዊ መደበኛ ፕሮግራማችን የአርበኞች ማስታወሻ። በዛሬው የአርበኞች ማስታወሻ ፕሮግራማችን የአርበኝነትን መንፈስ የተላበሱ የጀግንነትን መልእክት የሚያስተላልፉ መጣጥፎች፣ ስነግጥሞችና ቀስቃሽ ሙዚቃዎችን አካተናል። ቀዳሚ የሚሆነው ሳይላክ የቀረ ደብዳቤ በሚል ርዕስ አንድ የሃይማኖት አባት በኢትዮጵያ ሕዝብ ላይ እየደረሰበት ያለውን የመከራ ዶፍ አይተን እንዳላየን ሰምተን እንዳልሰማን ሆነን እጃችንን አጣምረን ብቻ ከእግዚአብሔር መፍትሄን የምንጠብቅ ከሆነ በምድሩም በሰማዩም ተጠያቂዎች ነን ይሉናል። አሁን ወደ ደብዳቤው እናምራ። ሳይላክ የቀረ ደብዳቤ። ሰሚ ያጣ ይድረስ ለሀገሬ ሕዝብ እንዲሁም በመላው ዓለም ተበትናችሁ የኑሮን ውጣ ውረድ ለማሸነፍ ቀን ከሌሊት ለምትባዝኑ ወገኖቼ በቅድሚያ በቸሩ አምላካችንና ፈጣሪያችን በመድኃኔዓለም ፍቅር ሰላምታዬ ይድረሳችሁ። ከሁሉ አስቀድሜ የምነግራችሁ ሀገራችን ኢትዮጵያ
በእግዚአብሔር ቸርነት በአባቶቻችን ጸሎትና እንዲሁም በጀግኖቻችን መስዋዕትነት ነጻነቷን አስከብራ መኖሯ ሁላችሁም የምታውቁት ሀቅ በመሆኑ ስላለፈው ታሪክ በማውጋት ጊዜያችሁን መፍጀት አልሻም። ሆኖም ግን ያቺ ለዘመናት ነጻነቷን አስከብራ የኖረች ጥንታዊትና ባለ ታሪክ ሀገር ዛሬ ይህ ትውልድ በሕይወት ቆሞ አይኑ እያየ ታሪኳ ተሰርዞ አንድነቷ ተሸርሽሮ ዜጎቿ በዘረኞች ጥይት በረሃብና በበሽታ እያለቁ ዝም ማለት በምንኖርባት በዚህች ምድር ብቻ ሳይሆን በሰማያዊው ዓለምም የሚያስጠይቅ በመሆኑ ይህችን አንዲት ብጣሽ ወረቀት ለመጻፍ ተገደድኩ። በመጽሐፍ ቅዱስ እንደተማርነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ሥጋ ለብሶ ወደዚህ ምድር ከመጣ በኋላ ጽድቅን እየሰበከ የሰው ልጆች ከኃጢአታቸው እንዲመለሱና ከክፉ ድርጊታቸው እንዲማሩ አስተምሮ በኋላም የሰው ልጅን ከኃጢአት ባርነት ነፃ ለማውጣት አምላክ ሆኖ ሳለ ሁሉን ማድረግ እየቻለ በመስቀል ላይ ውሎ ደሙን አፍስሶ ሥጋውን ቆርሶ የዲያብሎስን ሥራና የኃጢአትን ባርነት በደሙ ከኛ ከሰው ልጆች ላይ ማስወገዱ ተጠቅሷል። የዚህ ጽሑፍ ዋና ዓላማም ስለ ክርስትናና ስለ መጽሐፍ ቅዱስ ለመስበክ ወይም ለማስተማር ሳይሆን የናዝሬቱ ኢየሱስ ክርስቶስ እኛን ልጆቹን ከዲያብሎስ ባርነት ነፃ ለማውጣት እሱ አምላክ ሆኖ ደሙን ካፈሰሰ ዛሬ በእግዚአብሔር ቤት ተሰብስበን የክርስቶስ ሐዋርያት ነን የምንል ጳጳሳት፣ ኤጲስቆጶሳት፣ ካህናትና ዲያቆናት ዛሬ በምድራችን በኢትዮጵያ ሕዝበ ምእመናኑና በአጠቃላይ ሕዝባችን በዲያብሎስ የበኩር ልጆች መከራቸውን ሲያዩና ሲሰቃዩ፣ ሲገደሉ፣ ሲገረፉና ሲሰደዱ፣ አብያተ ክርስቲያናት ሲቃጠሉ፣ ሲፈርሱ፣ ቅዱሳን ገዳማት ሲደፈሩ እና የዘረኞች ካድሬዎች መጫወቻ ሲሆኑ በአጠቃላይ ቅድስት ሀገር ኢትዮጵያ ታሪኳ ሲፋቅና ሲጠፋ ደጋጎቹ አባቶች ጠብቀው ያቆዩት ንዋየ ቅድሳትና ቅዱሳን መጻሕፍት በዓለም ገበያ ላይ ቀርቦ ሲቸረቸር ዜጎቻችን በረሃብ አለንጋ ያለቁ መሬቷ ለባዕዳን ሲሸጥ በዓይናችን በብረቱ እያየን እንዳላየን እየሰማን እንዳልሰማን ከሆነን ከዘረኞቹና አገር አጥፊዎቹ የዲያብሎስ ልጆች በምን ተለየን? እግዚአብሔር የሰው ልጆችን ከባርነት ለማዳን ልጁን ልኮ በደሙ ካዳነን እኛስ የክርስቶስ ሐዋርያት ነን የምንል ካህናቶች የወገኖቻችን ደም አይገደንምን? የወገኖቻችን ስቃይ አያመንምን? እግዚአብሔር ፍቅር ነው። እግዚአብሔር እውነት ነው። እግዚአብሔር አያዳላም። ታዲያ ዛሬ እኛስ በዓይናችን በብረቱ የምናየውን ያለ ቅጥ ሞልቶ እየፈሰሰ ያለውን ግፍ እንዳላየና እንዳልሰማ ስናልፈው እውነትን አልተፈታተናትምን? እግዚአብሔር በወንጌሉ አትግደል፣ በሐሰት አትመስክር፣ አትስረቅ ማለቱን እናውቃለን። ዛሬያ የምንዋሽስ ራሳችንን ነው ወይስ እግዚአብሔርን? ይህ በምድር ላይ የምንኖረው ምድራዊ ዓለም ጊዜያዊና ኃላፊ ከንቱ እንደሆነ ይልቁንም መናፈቅ ያለብን ሰማያዊውን ዓለም እንደሆነ መጽሐፉን እየገለጽን የምንሰብክና የምናስተምር ካህናቶችና አባቶች በተቃራኒው ለምድራዊው ዓለም ተሸንፈን የዚህን ዓለም ገዢዎች ፈርተን እግዚአብሔር በአምሳሉ የፈጠረው ፍጥረት በዲያብሎስ ልጆች ሲሰቃይና ሲገደል እያየን አላየንም፣ እየሰማን አልሰማንም ማለቱ ነገ በሰማያዊው ዓለም ለፍርድ ቀን ስንቀርብ የሚያስጠይቀኝ መሆኑን በውል ልንገነዘበው ይገባል።
በመሆኑም የእግዚአብሔር አገልጋይ የሆነን ካህናቶችና አባቶች ይህንን ምድራዊ ዓለም ንቀንና ተጠይፈን በሰማያዊው ዓለም የጽድቅን መንግሥት ለመውረስ እንበቃ ዘንድ ዛሬ በሀገራችን በቅድስት ኢትዮጵያ ላይ የተፈጸመ ያለውን መከራ የሕዝበ ምዕመናኑን ለቅሶና ሮሮ እንዲሁም እግዚኦታ አድምጠን ከወገኖቻችን ጋር ለነጻነታችንና ለሃይማኖታችን እንዲሁም ለሀገራችን አንድነት የምንችለውንና እግዚአብሔር የሚወደውን እንድናደርግ መልእክቴን አስተላልፋለሁ። በመቀጠልም ኢትዮጵያዊ የሆንክ ወገኔ ሁሉ ክርስቲያን፣ እስላም ወይም እምነት የለሽ ሳትል በዘር ሳትከፋፈል በአንድ ላይ በጋራ ተነስተህ ይህችን ታሪካዊትና ቅድስት አገር ለመታደግ እጅ ለእጅ መያያዝ ይኖርብሃል። ባለፉት ዘመናት ደጋጎቹ አባቶቻችን ዘር ሳይለዩ በሃይማኖት ሳይከፋፈሉ አንድነታችንን ለመፈታተን የመጡ ጠላቶቻችንን በጋራ በማበር ቀፎው እንደተነካበት ንብ ከአራቱም ማዕዘናት ከሰሜን፣ ከደቡብ፣ ከምስራቅና ከምዕራብ በመትመም ደማቸውን አፍስሰው አጥንታቸውን ከስክሰው በመርዝ ጭስ ተቃጥለው ጠላቶቻችንን አሳፍረው ወደ መጡበት በመመለስ በደም የተጻፈ ታሪክ ትተውልን አልፈዋል። ዛሬም ይህ ኢትዮጵያዊ ትውልድ የአባቶቹ ልጅ በመሆኑ ሴት፣ ወንድ፣ እስላም፣ ክርስቲያን ሳይል እግዚአብሔር ሲፈጥረን የሰጠንን ነጻነት የሚባል ጸጋ ለመቀዳጀትና ኢትዮጵያዊ አንድነቱን በነጻ የማምለክ መብቱን ለማስጠበቅ እጅ ለእጅ ተያይዞ መነሳት አለበት። ዛሬ ታሪክ የምንሰራበት ወቅት ላይ በመሆናችን ሁላችንም በየተሰለፍንበት ሙያ በአንድ ላይ ሆነን ወደ አምላካችን በመጸለይ ዘረኝነትን ለማጥፋትና የሀገራችንን አንድነት ለማስከበር በአጠቃላይ ኢትዮጵያ በምድሯ ላይ የሚኖሩ ዜጎቿ በሙሉ በሰላምና በፍቅር የሚኖሩባት ሀገር ትሆን ዘንድ የድርሻችንን እንወጣ። በመጨረሻም በመጽሐፍ ቅዱስ ላይ እንደምናነበው ነቢየ ነቢያት ቅዱስ ዳዊት እድሜ ዘመኑን ሁሉ ለሀገሩና ለሕዝቡ ለሃይማኖቱ ሲል ከጠላቶቹ ጋር እንደተዋጋና በእግዚአብሔር ቸርነት በጠላቶቹ ላይ ድል እንደተቀዳጀ እንረዳለን። እጃችንን አጣጥፈን በመቀመጥ ከእግዚአብሔር ብቻ ለውጥ መጠበቅ ፈጣሪን መፈታተን ነው። እግዚአብሔር አስተዋይ አእምሮና ሙሉ የሰውነት ክፍል ሰጥቶናል። በመሆኑም ሁላችንም በጋራ አንድ ላይ በመቆም ቅድስት ሀገር ኢትዮጵያን እንታደጋት። አሁን የምናልፈው የኢትዮጵያ ባለቅኔ ብላቴን ጌታ ሎሬት ጸጋዬ ገብረመድህን የህዝባዊ ወያኔ ሓርነት ትግራይ መጠቀሚያ መሳሪያ ሆኖ ህዝቡን ስለሚጨፈጭፈው የመከላከያ ሰራዊት ጠንከር ያለ መልእክት አዘል ግጥማቸውን እናስደምጣቸዋለን። ኢትዮጵያዊነት ይድረስ ለመለዮ ለባሽ ከጸጋዬ ገብረመድህን የኢትዮጵያ ሎሬት ባለቅኔ። ይድረስ ለክቡር ወንድሜ ለኢትዮጵያ መለዮ ለባሽ ለፖሊስ፣ ለጦር ሰራዊት፣ ለኮማንዶ ፈጥኖ ደራሽ አገርህን 06 ላደረካት ሰላም ደምሳሽ ሲዳሞ ደምቢዶሎ እንደ መልአከ ሞት ገስጋሽ ካምቦ መልካ ወላይታ እንደ ጅብ ጨለማ ለባሽ ሆሮ ጉድሩ ቢላ ሳይ ጉጂ ጨፍጫፊ ጣይ ለጣይ አዲስ አበባ 6 ኪሎ ሬሳ ገድጋጅ በአደባባይ ለአገር ሻጮች ፋና ዋጊ ለኢትዮጵያ ወርደት አቀንቃይ ይድረስ ለክቡር ወንድሜ ለሕዝብ የደም ጩኸት አፋኝ ዘዋሃት ለርኩስ ተልኮው ህልውናህን ሰንጎህ እንደ ጭቃጡ ጠፍጥፎህ በርካሽ አምሳሉ ፈጥሮህ የኢትዮጵያ ጥፋት መሳሪያ የሕዝብ ሞት ደጋሽ አርጎህ አንተም እሱን የሙጥኝ ብለህ አምልከህ ተደፍተህለት እንደ ታቦት አናትህ ላይ ተሸክመህ ቆመህለት ሕዝብህን እያረድህለት በጭዳ እየገበርህለት ይድረስ ለክቡር ወንድሜ አትዘርፈጥ እንደ ነጉላ
መሪህ የህዝብ ድምጽ ነው ወታደር ሆኖ ወይም ሌላ የህዝብ አገልጋይ ነህ እንጂ አይደለህ የባንዳ አንኮላ ያለ ዲሞክራሲ ቤዛ የሰላም ናፍቆታችንም የአንድነት ምኞታችንም የመቻቻል ባህላችንም ቅዠት ሆኖ እንዳይቀርብን ባንተ ጠመንጃ ተቀይቶ በጸረ ህዝቦች ተግባራዊ ጨለማ ቤት ተደፍቶ በቅርጫ ቆንጨራ አገሩን በስለት ግረሙቅ ህዝቡን በኃያላን የስለላ መረብ ጋራ መምህራኑን ማጅራቱ ላይ ተክሎበት ስነ ምግባር መኮንኑን እንዲያስገድድ ፖሊሲውን ላይ ሊያደርገው ነው በተማሪው ላይ መምረጥ ሶቅራጥስ ዲሞክራሲያን ለማትረፍ መርዝ እንደጠጣ የምዕራብ ህዝብ ፈለጉን ተከትሎ በሽጣጣ በእነ አብርሃም ሊንኮን መርህ በጦር ሜዳ እየተሰጣ ለዓለም ያቆዩን ቤዛ ኃያላንን እንዳበደች ኳስ ዛሬ ዲሞክራሲን ነፍተው ሲያቅበዘብዟት በነፋስ አቅጣጫዋን ለማሳሳት ከጠባቦች ጋር ተባብረው ህዝብ ያልመረጠውን መንግስት በጭንቅላቱ ላይ ጭነው ለነሱ እስካጎበደደ ዲሞክራት መሪ ነው ብለው ከምድር ላይ እንዳያጠፋት የዲሞክራሲን ጭላንጭል እያንዳንዱ በአገሩ በክልል በቡድን በግል በስደት በሰላም በስቅ አንድ ሰው አንድ ድምጽ ሲል እንደ ሊንኮን ቁርጥ አቋም ዲሞክራሲን ሲያስተክል አንተ ግን ከሌባ እንደተላከ ለባሽ ህዝቡን ቁልቁል እየደፈክ እንደ ጥፋት ውሃ ደራሽ አገር ለሸጠው ቀጣፊ ወኔህን እያዝረከረክ ገበሬውን እያሳደግ ወጣቱን እየጨፈለክ በሰደፍህ እያዳፈንክ ቤተሰብህን ምድጃ የአባትህን ቀይ በባሩድ የእናትህን ጓዳ በሳንጃ ለወያኔ ህሊና ስልቡ ለኢህአዴግ ውርደት ቀለቡ ጠባብነት እንደ ሃይማኖት ነቅሰው ለሚያነበንቡ ተደፍተህ ስትርመጠመጥ ስብዕናህን ሰለቡት አገራዊነትህን ሰርቀው ከነ ህልውናህ ፋቁት በግምገማቸው ለጉመው ጠባብነት ሲተፉብህ እንደ መገበሪያ አንኮላ ሰቅለው ውሸት ሲቀዱብህ አንተ ጥይት ይፈጥናሉ ሸረሪት ድር ሲያደርጉህ ጆሮ ጠብቶ ሳጣም መርዝ ተፍቶ የሚበክለው ስም አጥፍቶ አገር በማድማት ካድሬው ነው ካንተ የሚፈጥነው ዛሬ በጠቅላላው ምድር ሰርጎ በዓለም ህብረተሰብ ተወዳዳሪ የለውም የህዝብን ሐቅ በመስለት በቴሌቪዥን በራዲዮን መቅደዱን በፕሬስ መሞዳሞዱን እንዳንድ አፍ ማንደዱን እንደ ፒስተን መንፈትፈቱን ካንተ ጥይት ፈጥኖ ሽሮ እያድፈነፈነው ህዝቡን ሲፈልግ እሳት መጫሩን ሲፈልግ ጭራ ማብቀሉን ተክኖበታል ወንድሜ ባንተ ብጤው ጀሌብኩን እጆችህን በእጅህ ቆርጦ የእናትህን ጡት ማስበላቱ እና ቀል ተማርክና ቀለህ ልጄ ጤንነት ነብዞ በስጋ በነፍስም ፈረስ ወኔው እንደሸና ጀሌ ኢትዮጵያዊነትህን ሸበር ብላ ምን ነው ቀድሞስ ቢሆን ከባብ እንቁላል ውስጥ እርግብ ይወለዳል ብለህ አጉል ተሸልቀ በየዋህ ልብ ነውና የተጠለፍከው ቶሎ ይሄን ጅልነትን በአበው ታሪክ ጠበል ታጥበህ ወደ ህዝብህ ፊትን መልስ ብላ እጅግ በጣም አዝና እያነባች ባንተ መርከስ ተዋርደህ ከመሞት በቀር ኢትዮጵያዊነት በመለስ ከቶም እንደማይታደስ ከቶም ስለማይለገስ እንደ አድጊው ርንጭላ ተቆርቁደህ አትነስነስ እውነተኛ ኢትዮጵያዊነት ራስህን ነፃ አውጥተህ ታደስ የተቀፈደልክበትን ሰንሰለት ወዲያ በጥስ ብለሃለች እናት ዓለም ስማ ወንድም እንደ ወያኔ ጅብ መሆን ይቅርብህ አያዋጣህም ህዝቡም በታወቀው ባህሉ የእጅህን ባያሳጣህም ጥፋትህን ብትቀበል ግን ይቅርታውን አይነሳህም ስለዚህ በሆዳምነት የህዝቡ ለታ ከረሳህ ከሀገር ሻጭ ጋር ተለጥፈ የኢትዮጵያን ታሪክ ከከዳህ የናበበ አረጋይ አጥንት ሾህ ሆኖ ነው የሚወጋህ በጎጠኝነት አዋጅህ እርስ በርሱ ህዳጣኑን አስተራርደህ አፈላልጠህ ሸኾንና መጀንገሩን ወላይታና ሲዳማን ጉጂውንና ጎዴውን ኑዌሩንና ኟኩን ኢሳውንና አፋሩን አበላልተህ ከምትበላ እንደ በላኤ ሰብ ህዝቡን
ይድረስ ለክቡር ወንድሜ የደሃ ደም ከመጠጣት እንደ ጥንታውያን ቅጣት እንደ ኦሪት ሕገ መንግሥት ያሳሳተችህ ሆድህን ዘንጥለህ በሳንጃህ አውጣት። የመቻቻል ጌታ እግዚአብሔር ፍቅርን ማስተማር የቻለ ያለ ኃጢአቱ ተቸንክሮ በሰው እንደተሰቀለ የሚሰሩትን አያውቁም ይቅር በላቸው እንዳለ ሕዝቡም አንተን ይቅር ይልሃል፣ በፍቅር ይፈውስሃል፣ ከውድቀትህ ያድንሃል፣ ከጎባጣህ ያቀናሃል። ይቅር ባይ ነውና ሕዝብ፣ ፍቅር ነውና ማተቡ፣ መቻቻል ነውና ህልሙ፣ አንድነት ነውና ግቡ፣ ይቅር ይልሃል ከልቡ። ስለዚህ ሕዝብህን ንቀህ በጥላቻህ ከማብጠልጠል አውቃለሁ ብለህ ድሃውን በቂም በቀል ከመበከል አስቀድመህ ራስህን አውቀህ ውጣ ካለህበት ገደል። የጠባብነት አለሎህ ወያኔ ጫነህ ወገል የተሸከምከው ጥላቻ ከትከሻህ እንዲቃለል አጥንቂኝ በላት ኢትዮጵያን በሀገር መውደድ ስትንጠበቅ። ክፉም ያስባት ቆራጥን ልጆቿን አንወድም ጥቃት ደጋ ወይና ደጋ ጋራው ሸንተረሪሽ ወንዝና ፏፏቴው ተስማሚው አየርሽ ለጅብ ይሁን እንጂ ለአሞራ ስጋችን አንቻትን ነበር የሚፈሳል ደማችን። ለበጎ ከሆነ ለቁም ነገር ጉዳይ ጎረቤት ወዳንን እንግዳ ተቀባይ ግን ሀገራችንን ክፉም ያስባትን ቆራጥንን ልጆቿን አንወድም ጥቃትን በአባቶቻችን የተረከብንሽ። ውድ አድማጮቻችን ለዛሬ ያዘጋጀንላችሁ መሰናዶች የእስካሁኑ ነበሩ። እሁድ በሌላ ፕሮግራም እስከምንገናኝ ሰላም ቆዩን በማለት በመላይ ዝግጅት ክፍላችን ስም የሚሰናበታችሁ ፕሮግራሞቹን በማስተዋወቅ አብራችሁ ቆይታ ያደረኩት ነርበኛ ተገሜሮና ለማየው ነኝ። ሰላም። ወርሳችን አርበኝነት፣ ትርፋችን ታሪካዊነት ነው። አንድነት ኃይል ነው። ከፋሳቢ ባንድነት ለመፍጀት አለ ልዩ ስሜት የሚወጣ ካንጀት ተከብረሽ ኑርሺው በአባቶቻችን እናት ኢትዮጵያ የደፈረሽው ደም አንድ ላይ የደፈረሽው አባቶቻችን እናት ኢትዮጵያ የደፈረሽው ደም